ዕለተ ሰኞ ሰኔ 16 ከቀኑ 10 ሰዓት አካባቢ ነው። ዛሬ እንግዲህ በጎርጓዴ አካባቢ ነው አሁን ያለሁትኝ። ወደ ቢሼ የድሮ የናፈቀኝን ትዝታ እስቲ በዋና ቢሼ ያለውን ነገር ላሳያችሁ። ዙር ዙር እያልኩኝ ነው። አሁን ጎርጓዴ ላይ ነው። እስቲ ወክ እያረኩኝ መንገድ እንጀምራለን። የድሮ ቢሼ የድሮ ትዝታ ያለባችሁ ቦታውን እስቲ እንየው። እንዴት ናችሁ ግን እናንተ? ያው ላይክ ሰብስክራይባችሁ መቼም እንዳይረሳ። ይህ ድሮ መንገድ የጎርጓዴ ወደ ገርቢቻ የምንለው ማለት ነው። በዚህ ገርቢቻ ጋር አድርገን ወደ ቢሼ እንወርዳለን። እስቲ አሁን ያው ቢሼን በውስጥ በኩል ያለውን ሁኔታ እናየዋለን ማለት ነው። ጎርጓዴ የሚገርም አካባቢ። ቢሼ እስቲ በውስጥ ምን ይመስላል? ሪዞርቶች ያው ተከበዋል። የሚገራርም ስፓዎች እየተሰሩበት ነው። ስፓዎቹ አሪፍ አሪፍ ስፓ ነው እየተሰራ ያለው። እንግዲህ ከጥቂት ዓመታት በኋላ ያው ዱባይን ነው የሚያስመስሏት። ምንም ጥያቄ የለውም። ትንሽ ጊዜ ቢፈጅ ነው ዱባይን ለማስመሰል። ያው እንደምታዩት ነው። እዛ ፊት ለፊት ፒራሚድ ሪዞርት፣ እዚህ ጋር ደግሞ አሻም አፍሪካ ነው የሚታየኝ። እስቲ ወክ እያደረግን እንሂድ እስከ ዳይብ ድረስ። አሁን በጀጎሬ መውረጃው በዛ በታች ወክ እያደረግን እየሄድን ነው። አሁን የሚገርም ታይም ነው። አየሩ የሚዘንብ ይመስላል። እንግዲህ ዛሬው ዝናብ ካልያዘኝ በስተቀር እንግዲህ ይዋኛል። ቁልቋል ጊዜውም ደርሷል። የቁልቋል ጊዜ አቤት ትዝታ ያለባችሁ እስቲ የናፈቃችሁ። በፊት መኪና የሚገባበት መንገድ ነበረ። የሚገርመው የድሮ አሜሪካ መኪናዎች ይገቡበት ነበረ። አሁን በእግር ለመግባትም ያው በዚህ እዛ እየረገጥክ ነው። ይህ ፊት ለፊት የሚታየው ፒራሚድ ነው እንደዚህ በሚያምር መልኩ። አቤት አቤት አቤት። ኢቲኬ ስፓ ነው። እዛ ጋር ደግሞ የምታዩት ይሄ ገና አላለቀም። የሚገርም የድሮ ቀበሌ 8 ቀበሌ እዛ ውስጥ ነው እየተሰራ ያለው። እስቲ እዛው ጋር ስለምንሄድ ቀረብ ብዬ ደግሞ አሳያችኋለሁ። ቁልቋል የናፈቀኝ ትዝታዬ። አቤት አቤት አቤት። ይበላ ነበር መጠቋል ያስኩም እንጂ ዛሬ ሳልበላማ አልመለስም። የሚገርም ትዝታ እኮ ነው። ሚሞሪ አሁን እንዲህ ቢሼ ደዛ ይላል። የናፈቃችሁ ትዝታ ያለባችሁ እስቲ ላይክ እያረጋችሁ። ይዋኝለታል ዳሪ። አየሩ ግን ዝናቡ ያስፈራል። ከባድ ዝናብ ይመስላል አመጣጡ። ይህ ሽሮ ሜዳ ምናምን የሚባለው የድሮ ቦታ የሚገርም ቦታ ነበረ። በለሰኛው ቁልቋል አቤት አቤት አቤት። ፍሬሹ ነበረ እዚህ ጋር ጠቅ ያደረገ ያወርድ በቃ ይታጠባል። አሁን ይዛ እየደረስ ነው ወደ ዳይብ አካባቢ። ድሮ አቤት የድሮ ሰው መቼ መንገዴ ትዝታ ያለበት ያውቋል ቦታውን። ይህ ጥቁር ገደል የሚባለው ቦታ እስቲ ሾፍ እናርገው። ልግባው እንዲህ ዛሬ ላርገው አርገው በሉኝ። ውሃው ትንሽ በጣም ደፍርሷል እንጂ ዛሬ አረገው ነበረ። ከዚህ ከምታዩት ቦታ ቆይ ከዋርካ ይሻላል መሰለኝ። አይ ከዋርካ ይሻላል። ይሄ በጣም በጣም ትልቅ ነው። ያው ነው ዋርካው የሚታየው እዛው ከዋርካ እናደርገዋለን በቃ። እንዲህ በጣም እኮ የሚገርም እኮ ስፓ ነው። በስመ አብ ቅዳሜ ነው እዚህ ይዋኛል። ምን ይላል? አዎ አሁን መንገድ ቢኖር እኮ ወጣት ጀማ እዚህ መቶ በዋና ጊዜውን ያሳልፋል። ከአልባሌ ነገሮች ራሱን እየጠበቀ በስፖርት ራሱን እየገነባ ምናምን በቃ እዚህ መቶ ምናምን ቢያሳልፍ እላለሁ። በጣም አሪፍ ፕሌስ ነው። ዋርካ ይላል። ዋርካኛው ይሄውና ዋርካ። እስቲ ወደ ተባበሩት አካባቢ እንሂድ።
አቤት ይሄ በቀበሌው ጋር የተሰራው ኦልሬዲ በቃ ወንዝ ጋር ደርሷል። የሚገርም ነው። ይሄ ሲያልቅ ነው በጣም በቃ ውበቱ የሚታየው። አቤት 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 ፓስማ የተባበሩት የሚገርም ቦታ እኮ ነው። የሚገርም ተዋኝቶለታል። እስቲ ፊሸኛው ካለ እንሹፋ። አቤት አቤት ትዝታችን አቤት ፊሽ ይላል። እስቲ ዛሬ ከተያዘ ፍሌቶም ቢሆን ጠቅ አድርገን ፈተን እንሄዳለን። አይ አሳውም ዛሬ የሚገባ አይመስልም። እኔም እንዳለኝ እንግዲህ የመጣው ዝናብ አሁኑኑ ሳይዘኝ አይቀርም መሰለኝ። እንግዲህ ዛሬ ላሏኝ ነው ማለት ነው። በቃ አሳውም ብዙም ዛሬ የሚሆን ማለት ደግሞ በፍጥነት ካልተመለስኩ በቃ ሙሉ ውሃ በውሃ ሆኜ ነው የምወጣው። በሚቀጥለው ቪዲዮ ላይማ በትክክል እየዋኘው ነው ማሳያዎቹ። አዎ ዝናብ መጥቷል፣ በፍጥነት መውጣት አለብን እያለን ነው፣ እየሄድን ነው። ዝናቡ መጥቶ ያው ሙዳችንን ትንሽ እንትን አለ። በቃ መመለስ ስላለብኝ እስቲ የሆነ ጎሬ ያለ እዛ ጎሬ ይኸውልህ በቃ ቦታው ላይ ሄድን። ዝናቡም ጀምሯል፣ እኛም ተጠለልን። ይሄ አህያ ጎሬ የሚባለው ነው። ይህን ጎሬ እንዲህ የማያውቀው አለ ብዬ አላስብም። እዚህ ጋር ጎሬ ስር ገብተን ዝናባችንን ጠለል ብለን እስቲ ቁልቋል አንድ ፍሬንድ እዛ ጋር ጋብዞኛል። እሱን ቁልቋል ጠቅጠቅ አደርገዋለሁ። ጠቅጠቅ እያደረኩት ይህን ፍሬሽ ቁልቋል ለዛሬ። በሚቀጥለው ግን በጣም በሚያምር እኔ ራሴ የዋኘው ነው ሪከርድ ማድረገው። በሚቀጥለው ራሴ የዋኘው ነው። ቁልቋሏን ጠቅጠቅ እናድርግና ዋጥ ዋጥ አድርገናት ይህን መንገድ ላጥ ላጥ እያለን ዱብ ዱብ እያለን እንወጣለን። እዛ ኤክሰርሳይዝ አድርገን ጎድጓዴ ዛሬ ሰኞን በቤታችን። ላይክ ሰብስክራይባችሁ እንዳይረሳ። ሞራል ስጡን፣ አበረታቱ። ፍሬሽ ጀማሪ ዩቲዩበር ስለሆነ የእናንተ ድጋፍ እንዳይለየን እንላለን። ያው ቁልቋሉም ተበልቷል እንደምትሰሩት ነው። በስመ አብ መንደርደሪያ ይባላል ይህ ቦታ። አቤት ልንደርድረው እንዲ ሌላ ጊዜ ይሻላል። በቃ ሌላ ጊዜ ነው መሆን ያለበት። በሚቀጥለው ቪዲዮ ይሻላል። የዛሬው አየር አልሆነም። በቃ እኔም በሚቀጥለው አሪፍ ነገር እስኪቀርብላችሁ ያው ለጊዜው በዚህ እየተዝናናችሁ